የሰሜን ፐርማነንት ሜካፕ እና የሜካፕ አርቲስት ኢንተርናሽናል ሰርቲፋይድ ነኝ። የሌሎች ሙያዎች ባለሙያ ነኝ። አብረን እንቆይ። የራስሽን ስትከፍቺ ያስቸገረሽ ነገር ይላል። እንግዲህ ይሄ የመጀመሪያ ስራ አይደለም። የራሴን ስከፍት ለመጀመሪያ ጊዜ ያስቸገረኝ እዚህ ሀገር አልነበረም የምሰራው፣ አረብ ሀገር ነበር የምሰራውና መጥቼ ስከፍት ማህበራዊ ኑሮ ስላልነበረኝ ሶሻል ነገሮችም ስላልነበሩኝ ምንድን ነበር የቸገረኝ? በቀላሉ ከስተመር ማግኘት አልቻልኩም፣ የማውቀውም ሰው ስላልነበረ። ሁለተኛ ደግሞ የነበረኝ አቅም በጣም ሊሚት ስለነበረ እኔ ነበረኝ እውቀትና እኔ ከፈትኩት ፀጉር ቤት በጣም ትንሽ ስለነበረ እውቀቴና ፀጉር ቤቱ መመጣጠን ስላልቻለ ትንሽ የሞራል አይነት የመሰማት ስሜት ያ ትንሽ አስቸግሮኝ ነበር። ሁለተኛው ጥያቄ ደግሞ በህይወት ስራ ላይ ስንት ጊዜ ቆየሽ ይላልና አጠቃላይ ሲደመር ወደ 20 አመት በልጅነቴ ነው የውበት ስራ ላይ መስራት የጀመርኩት። ወደ 20 አመት ሆኖኛል። ሰው ቤት ለስንት ጊዜ ሰርተሻል ይላል። እንግዲህ ሰው ቤት በጣም ለረጅም አመት ሰርቻለሁ። ወደ 12 አመት ሰው ቤት ተቀጥሬ የሰራሁት፣ ማለትም ለሰው የውበት ሳሎን ፀጉር ቤት ተቀጥሬ ነው የሰራሁት። በምሰራበትም ጊዜ ጥሩ ሪሌሽን ነበረኝ ከሰዎቹ ጋር። በስራዬም መጀመሪያ ላይ እንደገለጽኩት ደስተኛ ነበርኩኝ። ስለዚህ ለ12 አመት በልጅነቴ ነው ስራ የጀመርኩት። ለ12 አመት ሰው ቤት ተቀጥሬ ሰርቻለሁ። ከዛ በኋላ ነው የራሴ የሆነ የውበት ሳሎን እንዲኖረኝ። በስራሽ በጣም የከበደሽ ነገር ምንድን ነው ይላል። እንግዲህ ስራ ላይ ከባድ የሚባለው ነገር አንድ ስራ ሲከፈት ቶሎ ከስተመር አለመምጣት፣ ስራው ቶሎ አለመልመድ አስቸጋሪ ነው በጣም ለብዙ ሰው። እኔን ግን እሱን አስቸግሮኛል ብዬ አላስብም። ምክንያቱም ረጅም ጊዜ በስራ ላይ ስለቆየሁኝ ተቀጥሬ በረጅም አመት ስለሰራሁኝ መቼ ከስተመር ሊመጣ እንደሚችል መቼ ደግሞ ስራዬ ፒካፕ ሊያደርግ እንደሚችል ኤክስፔክት አድርገን ስለነበረ በስራዬ ላይ ብዙ የሚያጋጥመኝ ችግር አልነበረም። በስራሽ ምን ያህል ደስተኛ ነሽ ይላል። እንግዲህ በስራዬ በጣም ደስተኛ ነኝ። ሙያዬን እወደዋለሁ። ሙያዬን ለሌላ ሰው ማጋራት እወዳለሁ፣ ማስተማር እወዳለሁ። የሰራኋቸው ሰዎች ደግሞ ቆንጆ ሆነው ሳያቸው በጣም ደስ ይለኛል። ስለዚህ ሙያሽን ምን ያክል በሙያሽ ምን ያክል ደስተኛ ነሽ ለሚለው ጥያቄ በጣም ደስተኛ ነኝ ሙያዬን ስለምወድ። ስንት ነበር ነው ይሄ? የእውነት በጣም ያስቀኛል። እኔንም የመጀመሪያ ደግሞ እዚህ 250 ብር ነበር እና